የፕሪሚየር ሊግ ዋንጫ ወደ ኤሚሬትስ ለመመለስ ከመቼውም ጊዜ በላይ ተቃርቧል። በለንደን ሰማይ ስር የሚገኘው ኤሚሬትስ ስታዲየም ዛሬም የመድፈኞቹን ዘገነርስ ድል አስተናግዷል። አርሰናል ያለ ቁልፍ ተጫዋቾቹ ቡካዮ ሳካ እና ማርቲን ኦዴጋርድ ወደ ሜዳ ቢገባም ሰንደርላንድን 3-0 በሆነ ውጤት በማሸነፍ በሊጉ አናት ላይ ያለውን ልዩነት ወደ 9 ነጥብ አሳድጓል። ጨዋታው ሲጀምር ጥቋቁሮቹ ድመቶች በመከላከል ረገድ እጅግ የተደራጁና ለአርሰናል ተጫዋቾች ክፍተት የማይሰጡ ሆነው ታይተው ነበር። ሆኖም ይህን የሰንደርላንድን የመከላከል ግንብ ለመስበር የወሰደው ድንቅ የቴክኒክ ብቃት ብቻ ነበር። ማርቲን ዙቤሜንዴ የግቡን ቋሚ ገጭታ በገባች እጅግ ማራኪ የርቀት ምት መረቡን ሲያናውጠው በስታዲየሙ የነበረውን ውጥረት ወደ ደስታ ቀይሮታል። ጥቋቁሮቹ ድመቶች በብራያን ብሮቤ አማካኝነት በአርሰናል ተከላካዮች ላይ ስጋት ፈጥረው የነበረ ቢሆንም በተለይም ግብ ጠባቂው ዴቪድ ራያ የረጅም ኳስን በአግባቡ መቆጣጠር ባልቻለበት ወቅት ብሮቤ የሞከረውን ኳስ ካይ ሃቨርትዝ ከግብ መስመር ላይ ያወጣበት አጋጣሚ የጨዋታው ሌላኛው ትኩረት ነበር። ታዲያ በሁለተኛው አጋማሽ ተቀያሪ ሆኖ ወደ ሜዳ የገባው ቪክቶር ዮከሬሽ የጨዋታውን ውጤት አስተማማኝ ያደርጎታል። 66ኛው ደቂቃ ላይ ካይ ሃቨርትዝ ያመቻችለትን ኳስ ዮከሬሽ በኃይል ወደ መረብ በመላክ መሪነቱን አረጋገጠ። ተጨማሪ ደቂቃ ጨዋታው ሊጠናቀቅ ጥቂት ሲቀረው ገብርኤል ማርቲኔሊ ያሻገራትን ኳስ ዮከሬሽ ወደ ባዶ ግብ በማስቆጠር የድል ማህተሙን አሳርፏል። ስዊድናዊ አጥቂም ካለፉት 8 ጨዋታዎች 6 ግቦችን በማስቆጠር አርሰናል እጅግ በሚፈልገው ወሳኝ ወቅት ላይ ወደ ብቃቱ መመለሱን አሳይቷል። አርሰናል በዚህ ውድድር ዘመን በሜዳው ባደረጋቸው 12 ጨዋታዎች 9ን በማሸነፍ 32 ነጥቦችን በመሰብሰብ በሊጉ ተወዳዳሪ የሌለው የሜዳ ላይ ውጤት አስመዝግቧል። ቪክቶር ዮከሬሽም በ2026 የካላንደር ዓመት ከገባ ወዲህ የፈረንጆቹ አዲስ ዓመት ከገባ ወዲህ 6 ጎሎችን በማስቀመጥ ከሊጉ አናት ላይ ተቀምጧል። 6 ጎሎችን በማስቆጠር ከሁሉም የፊት መስመር ተጫዋቾች በላቀ ሁኔታ ራሱን ከላይ ሰቅሏል። አስቶን ቪላ አቻ መለየቱና ማንቸስተር ሲቲ ጨዋታውን እሁድ ማከናወኑን ተከትሎ አርሰናል አሁን ላይ በሊጉ አናት በ9 ነጥቦች ልዩነት በልጦ እየመራ ይገኛል። ምንም እንኳን ሰንደርላንዶች የተደራጀና ተስፋ ሰጪ እንቅስቃሴ ቢያሳዩም የአርሰናል የተጫዋቾች ጥራትና ከአግዳሚ ወንበር ተነስተው ጨዋታን የሚቀይሩ ተጫዋቾች መኖራቸው የውጤቱን ልዩነት ፈጥሯል። ቀጣይ ጉዞ አርሰናል ሐሙስ ብሬንትፎርድን የሚጎበኝ ሲሆን ሰንደርላንድ ረቡዕ ዕለት ሊቨርፑልን ያስተናግዳል። የመድፈኞቹ ግስጋሴ እስከ መቼ ይቀጥላል? የፕሪሚየር ሊግ ዋንጫ ወደ ኤሚሬትስ ለመመለስ ከመቼውም ጊዜ በላይ ተቃርቧል። ሰንደርላንድን ካሸነፉ በኋላ በሰጠው አስተያየት በቡድን እንቅስቃሴ በጣም ተደስቻለሁ ብሏል። እንግዲህ አርሰናሉ የመድፈኞቹ አሰልጣኝና ማናጀር ሚኬል አርቴታ ቡድናቸው ባሳየው እንቅስቃሴ መደሰቱን ከጨዋታው በኋላ ተናግሯል። በቡድኔ በጣም ተደስቻለሁ ያለው አርቴታ ቡድኑ ግብ ሳይቆጠርበት በመውጣቱና ባሳየው እንቅስቃሴ ደስተኛ መሆኑን የተናገረው። ዛሬ ስራችንን አጠናቀናል። ዛሬ ምሽት አስደሳች ራት ይኖረኛል። የእሁዱን ጨዋታም እመለከተዋለሁ። ለብሬንትፎርዱም በቀጥታ ዝግጅት አድርጋለሁ ሲል ነው ሚኬል አርቴታ የተናገረው። በተጨማሪም ማርቲን ዙቤሜንዴ የፈጠረው ሞመንተም፣ ካይ ሃቨርትዝ በጨዋታው የነበረውን ሚና፣ በተጨማሪ ቪክቶር ዮከሬሽ ተቀይሮ ገብቶ ያሳደረውን ተጽዕኖ፣ ከሱ ጋር አብሮ ተቀይሮ የገባው ማርቲኔሊ ጨዋታ ጀማሪና ጨራሽ የሚላቸውን የዚህ የፍልስፍናው አካላት መሆናቸውን በይበልጥ አስረድተዋል። እንግዲህ ማርቲኔሊ እና ቪክቶር ዮከሬሽ በዛሬው ጨዋታ የጨዋታ ጨራሽ ነበሩ። እነ ሊያንድሮ ትሮሳርድ፣ ምንሆኑ ማዱኬ እና ገብርኤል ጄሱስ ደግሞ ጀማሪ ነበሩና በጨራሾቹ ተጫዋቾቹ በመደሰቱ እነሱን አምኖን በማስገባቱ በመጣው ውጤት ደስተኛ መሆኑን ነው ሚኬል አርቴታ የተናገረው። ማርቲን ዙቤሜንዴ እንዲህ አይነት ሞመንቶችን እንደሚፈጥርልን እናምን ነበረ። ኢብሪቼዜም ወደ ግብ ክልል የሚላቁ ኳሶችን በማቀበል ረገድ የሚሻገሩ ኳሶችን ትልቅ ኢምፓክት እንዳለው ነው የተናገረው። የማርቲን ዙቤሜንዴ ሚና ግን ሞመንተምን በመፍጠር ትልቅ እድል ለክለቡ እየፈጠረ እንደሚገኝ ተናግሯል። የግብ ዕድሎችን በመሞከርም በመፍጠርም ከፔናልቲ ቦክስ ውጭ እና በፔናልቲ ቦክስ ውስጥ እንዲህ አይነት አጋጣሚዎች ያስፈልጉናል ሲል ነው ሚኬል አርቴታ የተናገረው። ሚኬል አርቴታ እንደምታውቁት የኤቨርተን ተጫዋች በነበረበት ጊዜ ትላንት ማርቲን ዙቤሜንዴ ያደረገውን አይነት ድንቅ ሙከራዎችን ሲያደርግ እናስታውሰዋለን እና በዚህም ግቦቹና ሙከራዎቹ በሚፈጥራቸው የግብ ዕድሎች አመሻሽቶ በሚያቀብላቸው የኳሶቹ በኤቨርተን ደጋፊዎች ውስጥ ምንጊዜም በልባቸው ተጽፎ ከሚኖሩ ተጫዋቾች አንዱ ነው። እንግዲህ ሚኬል አርቴታ ራሱን በማርቲን ዙቤሜንዴ ውስጥ እንዳየ አድርገው ነው የተናገረው። እንግዲህ በሚቀጥለው ሳምንት ሐሙስ ከብሬንትፎርድ ለሚያደርገው ጨዋታ ልዩ ዝግጅት እንደሚያደርግም ሚኬል አርቴታ ከጨዋታው መጠናቀቅ በኋላ በሰጠው አስተያየት ተናግሯል።